ፌዴሬሽን መስራች የሆኑት ኢትዮጵያና ሱዳን ለ2013 የአፍሪካ ዋንጫ ማጣሪያ ጨዋታ በሳምንቱ መጨረሻ ላይ ይፋለማሉ። በፊፋ የሀገራት ደረጃ ኢትዮጵያ ከአፍሪካ 36ኛ ስትሆን ሱዳን 26ኛ ላይ ትገኛለች። ዝርዝሩን ታከለ ኮይራ አዘጋጅቶታል። ሰይድ ካር እንደሚከተለው ያቀርባል። የሁለቱ ሀገራት ብሔራዊ ቡድኖች የመጀመሪያ ኢንተርናሽናል ጨዋታ በ1956 ካፍን በመሰረቱበት ጊዜ በኢትዮጵያ ባደረጉት ጨዋታ ኢትዮጵያ ሱዳንን 2-1 አሸንፋለች። እስከ 2007 ድረስ ብቻ 31 ጊዜ እርስ በርስ ተገናኝተዋል። 14ቱ በሱዳን አሸናፊነት ተደምድሟል። ኢትዮጵያ 9 ስታሸንፍ 8ቱን በአቻ ውጤት ተጠናቋል። በ2011 ባደረጉት የመጨረሻ የነጥብ ጨዋታ በምስራቅና መካከለኛ አፍሪካ ዋንጫ ምድብ ማጣሪያ ለሱዳን ጣሂር ለኢትዮጵያ ጌታነህ ከበደ ባስቆጠሯቸው ግቦች 1-1 ተለያይተዋል. Little chip over the top looking for Kabede. Kabede busting into the penalty box and rasping drive. It's 1-1 for Ethiopia. Kabede. ከሙሉ ወደ ጎዶሎ ቁጥር በተቀየሩ የአፍሪካ ዋንጫ በመጨረሻው ማጣሪያ ጨዋታ ምዕራፍ ላይ ሁለቱ የምስራቅ አፍሪካ ሀገራት ተፋጠዋል። ጨዋታው የፊታችን ቅዳሜ ምሽት 2 ሰዓት ላይ 35000 ተመልካች በሚይዘው የአል ሂላል ክለብ ስታዲየም በኡምዱማር እንደሚካሄድ ይጠበቃል። ከዞኑ የተሻለ እግር ኳስ እድገት እንዳላት የሚነገርላት ሱዳን ቀጥታ በሁለተኛው ዙር ማጣሪያ ጨዋታ መድረስ ትችላለች። ኢትዮጵያ ደግሞ ባዳነ ግርማ ጎል ከሜዳ ውጭ ብዙ ጎል ባገባ በሚል ቤኒንን በማለፍ ለመጨረሻው ማጣሪያ ደርሳለች። ከሳምንት በፊት ኢትዮጵያና ሱዳን የወዳጅነት ጨዋታ ሊቢያ ጋር አድርገዋል። ኢትዮጵያ 2-1 ስትሸነፍ ሱዳን 3-0 ሽንፈት ማስተናገዷም ይታወሳል። በነሐሴ ወር የፊፋ ደረጃ ኢትዮጵያ ከዓለም 122ኛ ከአፍሪካ 36ኛ ደረጃ ስታገኝ ተጋጣሚዋ ሱዳን ደግሞ ከዓለም 104ኛ ከአፍሪካ 26ኛ ደረጃ ላይ ተቀምጧል።